ተነስቼ ዛሬ እኔና ሊያ ስንታየውን ፕራንክ ልናደርገው ነው። በስፔሻል ኢፌክት ሜካፕ የምትታወቀው ሜካፕ አርቲስት ዝናዊት ዘርጋባቸው እዚህ ስቱዲዮአችን መታ እንግዲህ ቅይር እያረገችን ነው። ሊያ እንደምታዩት ሙሉ ለሙሉ በቃ ወደ ወንድነት እየተቀየረች ነው። እስቲ ስንታየው ይለየናል አይለየንም? ካላወቀንስ ምን አይነት ሪአክሽን ይኖረዋል? ካላወቀንም እንግዲህ ስሜቱን እንዴት እንደሚገልጽ አብረን እናያለን። ጤና ይስጥልን እንዴት ናችሁ? እግዚአብሔር ይመስገን። ይቅርታ ትንሽ ስላረፈርኩባችሁ። እሺ ቤተሰቦቻችን ዛሬ እዚህ ስቱዲዮ እንግዶች ጋብዘናል። እንግዶቻችን እንግዲህ ትንሽ የሚያሳዝን የህይወት አጋጣሚ ውስጥ ነው ያሉት። ምን እንደገጠማቸው አጠር አድርገን ከነሱ የምንረዳ ይሆናል ማለት ነው። እስቲ ምንድነው ከዛ በፊት ራሳችሁን አስተዋውቁኝ እስቲ። ይፍራሻ ባላሉ ይፍራሻ ባላሉ ይፍራሻና እንጣጣን ጣናንተት ይፍራሻ ተገኙ ባላሉ እሷ አሰለፈች ባላሉ ልጆቻችን ባለው አገንድራፍ ነው ለሰባት ዓመት አገኙ ከአንዳቸው ስልክ መልሶ አያውቁም። አንዳቸው ያሉበት አድራሻ ማወቃቸውን ለኢትዮጵያ ሕዝብ እርዳታውን እንዲያደርጉልንና እንዲረዳን እንዲያግዘን ነው ፍላጎታችን። መቼ ነው እንደዚህ የሆነው? ሰባት ዓመት ገደማ ከሄዱ 7 ዓመት ሆኖታል። ውሃ ይምጣላችሁ። አይዞት ከዛ 2006 ከጉዳይ ሚኒስትር ዶክመንት ተሰጠና ዶክመንቱ ተስተካክሎ ለዝዋይ ቆንስላ ይሰጥላት ተባለ። ለመጨረሻ ይዟላል ለዝዋይ ቆንስላ ከታ እንትና እናስተካክላለን። ውሃይልም ከዝዋይ ቆንስላው እንግዲህ አሁን ማስረጃ አምጡ የኢትዮጵያን ሕዝብ ሲቀመጣል ይላል። እሳቸው መናገር አይችሉም።